ሰው ይጨነቃል። በቃ ፈተና አልፍ ይሆን ጭንቀት፣ የታመመው ሰው እድን ይሆን ጭንቀት፣ ብር የሌለው ሰው አገኘ ይሆን ጭንቀት፣ ያልወለደችው ወልድ ይሆን ጭንቀት። ይጨነቃል ሰው ዝም ብሎ። አንድ ስንዝር በቁመቱ ሰው መጨመር አይችልም። ያ ጥበበኛ ከእግዚአብሔር ምን ልስጥ ሲለው እግዚአብሔር ጥበብን ስጠኝ ብሎ ጥበብ የተሰጠው ጠቢቡ ሰለሞን ከምድር አበቦች እንደ አንዷ ሳያምርበት የሞተው አይገርም? በመጨነቅ ምንም ነገር መጨመር አይቻልም ምድር ላይ። ምንድነው የሚቻለው ታዲያ? አንድ ነገር አለ። እሱ ምንድነው? እግዚአብሔር ላንቺ ትልቅ ዓላማ እንዳለው ማመን። የሚታመን አምላክ ነው። ገብቶሻል? በቲቪ ስክሪን አያሳይሽም እግዚአብሔር ነገ የምታገቢውን ባል፣ የምትወልጂውን ልጅ፣ የምትከፍቺውን ፋብሪካ፣ የምትፈጥሪውን ተጽዕኖ፣ የምታድኛቸውን ሰዎች፣ የምትረጃቸውን ድሆች በቲቪ ስክሪን ሊያሳይሽ አይችልም። አንቺ ካንቺ የሚጠበቀው እኔን የፈጠርከኝ በአምሳልና በአርአያህ ነው፣ ለትልቅ ዓላማ እንደፈጠርከኝ አውቃለሁ፣ አምናለሁ። ማመን። ካመንሽ ለምን ትጨነቂያለሽ? እንደሚያልፍ ታውቂያለሽ። ትልቁ ዓላማ ገና እንዳልተጀመረ ይገባሻል። ሰዎች አትቺ ቢሉ የእግዚአብሔር ቃል አይደለም። እኛ ብዙ ጊዜ የምንጨነቀው ለሚታየው ዓለም ነው። በሚታየው ዓለም አታምሪም ይሉናል። በማይታየው ዓለም ምንድነው ነው ሊያስጨንቀን የሚገባው? ለምሳሌ አሁን ዓለም ላይ በጣም ብዙዎቻችን የምንቀናበት ነገር ምንድነው? እስቲ የሚያስቀናችሁ ነገር ንገሩኝ። ሶሻል ሚዲያ ላይ ስታዩት ሁና የሚያስቀና የሚያጓጓ እኔ በኖረኝ የምንለው ነገር አለ። ቆንጆ ፋሽን የሆነው ልብስ፣ አሪፉ ሜካፕ እኔ በኖረኝ እንላለን አይደል?